ሰላም ቤተሰቦች ዛሬ በአዲስ ቪዲዮ መጥተናል። ዛሬ የምናየው እንግሊዝኛ ቋንቋ ለማዳበር የሚጠቅሙን ብዬ ካሰብኳቸው ሶስቱን እናያለን ማለት ነው። ተከታተሉኝ። ሰብስክራይብ ኤንድ ላይክ አድርጉ በተቻላችሁ። የመጀመሪያውን ጊዜ እንግዲህ ዱኦሊንጎ ይባላል። ዱኦሊንጎ አለማችን ላይ ከሚታወቁ የቋንቋ መማሪያ አፕሊኬሽን አንዱ ነው ማለት ነው። የምናገኘውም በፕላይ ስቶር ላይ ዱኦሊንጎ ብለን በሰርች በማድረግ እናገኛለን ማለት ነው። በኢሜይላችን ወይም ደግሞ በፈለግነው አካውንት ፈጥረን አሁን ያለንበትን ስታተስ የቋንቋችን ስታተስ በማስገባት ቋንቋውን ወደ ተሻለ ደረጃ እንድናደርስ የሚያደርገን የቋንቋ አፕሊኬሽን ነው ማለት ነው። ዱኦሊንጎ ስናየው በጣም አሪፍ ነው። ለልጆችም የሚሆን ነው፣ ለትልቆችም ለትላልቅ ሰዎችም የሚሆን ነው ብዬ አስባለሁ። ዱኦሊንጎ በተጨማሪ በየቀኑ ስትሪክስ ይኖረዋል። 15 ደቂቃ 20 ደቂቃ እንድንማር ኖቲፋይ በማድረግ እኛን እንድናውቅ ያስተምረናል ማለት ነው። የፈለግነውን የዓለም ላይ የሚነገሩ ቋንቋዎችን በዱኦሊንጎ መማር ይቻላል ማለት ነው። Solo means alone. ሁለተኛው ደግሞ ፕራክቲካ ይባላል። ይሄ ኤአይ ፓወርድ የሆነ የእንግሊዝኛ መማሪያ አፕሊኬሽን ነው። ሌላም ቋንቋዎችን መማር እንችላለን፣ ግን ይሄ ለየት የሚያደርገው የፕራክቲካ የሚባለው አፕሊኬሽን ያለብንን ግራማቲካሊ ሊሆን ይችላል ስፔሊንግ ኤረርን አውጥቶ ይነግረናል ማለት ነው። ፕራክቲካል ለማውረድ እንግዲህ ፕላይ ስቶር ላይ ፕራክቲካ በማለት የሚመጣው ይሄ የምታዩት በምስል ላይ ማውረድ ነው። ከዛ በኋላ በጉግል ወይም ደግሞ በኢሜይላችሁ ሳይን አፕ አድርጋችሁ ሎጊን አድርጋችሁ ማለቴ ነው መጠቀም ትችላላችሁ ማለት ነው። ፕራክቲካል ለየት የሚያደርገው እንዳልኳችሁ ሞር ግራማቲካል ላይም እና በየቀኑ ራሳችሁ ከእንትን ጋር ከኤአይ ጋር እንድታወሩ ያደርጋችኋል ማለት ነው። እንዲሁም ያስተካክላችኋል። ማለት ያለባችሁን ግራማቲካሊ ኤረር ከሆናችሁ ኤረር እንዳለው ነግሯችሁ እንደዚህ ለማለት ፈልገህ ነው ወይ እንደዚህ ለማለት ፈልገህ ነው እያላችሁ ይረዳችኋል ማለት ነው። Hi, I'm your English tutor at Practica. Let's learn together. Hello, HF. Welcome to Practica. My name is Alicia and I'm your personal AI tutor. Now hold this microphone button and say hello. Thanks. I'll ask you a few quick questions to get a feel for your level and build your study plan. You chose personal growth as your goal. What does success look like for you? For example, do you want to feel more confident when talking with people? Or maybe understand English music or videos? ሶስተኛው ደግሞ ቶክ ፎር ፍሪ ይባላል። ቶክ ፎር ፍሪ ለየት የሚያደርገው ዓለም ላይ ያሉ ሰዎች እርስ በእርስ ሚት የሚያደርጉበት ማለቴ በዌብ ሚት የሚያደርጉበት የሚገናኙበት ነው ማለት ነው። እዛ ላይ የፈለግነውን ቋንቋ ከዓለም ላይ ካሉ ሰዎች ጋር ትክክለኛ ሰዎች ማለቴ ነው ማውራት መነጋገር እንችላለን ማለት ነው። እነሱም የፈለግነውን ቋንቋ ከቢግነር ቱ አድቫንስድ እንግዲሁም አይኤልቲኤስ ጨምሮ ከኔቲቭ ሰዎች ጋር በሪል ማለት ነው የምናወራበት
ሳይት ነው ማለት ነው። ለመግባት እንግዲህ ኢሜል ያስፈልጋችኋል ማለት ነው። ሎጊን ለማድረግ ማለት ነው። የፈለግነውን ጆይን በማለት ሩሙን በመቀላቀል ከአለም ላይ ካሉ ሰዎች ጋር የምናወራበት እና እንግሊዘኛችንን የምናዳብርበት ሳይት ነው ማለት ነው። Hey, but Hello. can you listen me? I can hear you, yes. Well, first of all, I would say get well soon. You were talking about your health concerns. What happened to you? I've got a heart condition, diabetes, high blood pressure, high cholesterol. I don't have a lot of energy these days, so I don't go far. I spend a lot of time at home. Why is that, buddy? You seems very energetic. Yeah, it's just physically I'm not that great at doing things these days. But I go to the park every day with my dog. We have various parks in the town, and I go to various parks and take my dog out every afternoon. Right, sir. Well, I have one question. Can I ask? Yes. Yep, go ahead. I'll ask your question. Go ahead. Right. But my question was like very clear. The girl was talking about from Bangladesh. So as we are not the native speakers, so we cannot speak as Urdu talk. በዚህ ሳይት ላይ እንደኔ ሀሳብ ከ21 አመት በታች ባትሆኑ ይመረጣል ባይ ነኝ። ተለቅ ያለ ሰው ቢሆን የሚጠቀመው አሪፍ ይመስለኛል። ጆይን ማድረግ ትችላላችሁ፣ ግን ሌላም ክሬትም ማድረግ ትችላላችሁ ማለት ነው ግሩፕ። አመሰግናለሁ።